ኗሪነቴ እንጅባራ ከተማ አስተዳደር 04 ቀበሌ ነው። ስሜ ወይዘሮ ክቤ አድማስ እባላለሁ። የስራ ድርሻዬ ሲቪልና ቤተሰብ ምዝገባ ቡድን ነኝ። እኛ ቀበሌ ከ5 አመት በታች የሆኑ ህጻናትን ከጤና ኤክስቴንሽኖች ጋር የጋራ በማድረግ ኦዲኬ ባለበት ሰዓት ላይ ኦዲኬ የመዘገቧቸውን የጋራ አደረግን። ከዛ በኋላ ቤት ለቤት እየዞርን መዝግበን ማንኛውም ኩነት ተመዝጋቢ ህጻን ከ5 አመት በታች የሆነ የኩነት ሰርቲፋይ መሆን እንዳለበት ሲቀጥል ደግሞ የሰርቲፊኬት ማለት የህጻናት የተወለዱበት እንትን ምንድነው የሚሰጠው አለ አይደል? አዎ እንትኑ የሚመዘገቡበት አለና የኖቲፊኬሽን ፔፐር እሱንን ይሰጡናል። በሱ ምክንያት ማን ተወለደ ሲጀመር መጀመሪያ ላይ የተወለደ ነፍሰ ጡር ህጻናትም ክትትል አላቸው። በአደረጃጀት ነው የምንሰራ። እንደኛ ቀበሌ የቴክኒክና የአቢ ኮሚቴዎች በየወሩ በየሳምንቱ እንወያያለን። በዛ ምክንያት ከጤና ኤክስቴንሽኖች ጋራ ተግባብተን ነው የምንሰራ። በእኛ በመግባባትና በመቀናጀት ምንሰራ መጀመሪያ ላይ የቴክኒክ ኮሚቴ አባል ናቸው። ጤና ኤክስቴንሽኖች በአደረጃጀት በሴቶች አደረጃጀትም እንትን ናቸው። ትምህርት ቤትም አደረጃጀት ላይ አሉበት። ስለዚህ እኛም ወሳኝ ኩነትና ጤና ኤክስቴንሽን በአንድ መስራት ስለሚችል እኛ በእነሱ በሚሰሩበት እኛም በምንገኝበት እነሱም የኛን ድጋፍ ይፈልጋሉ፣ እኛም የነሱን ድጋፍ ፈልገን ተቀናጅተን ነው የምንሰራ። ክትባት በወሳኝ ኩነት ክትባት አሁን ፖሊዮ ሲሆን የህፃናት ከ5 አመት በታች የግድ ክትባት በሚያስፈልግበት ወቅት እነሱም በሚሄዱበት ሰፈር ቤት ለቤት ራሱ እየዞርነ እንሰራለን። ካሁን ስለ እንደነበርኩት በተመሳሳይ ከጤና ተቋማት ባለንበት ሰዓት ክትባት በሚከተቡት በአንድ ማዕከል ጤና ጣቢያ ሆስፒታል ፕሮግራም አለን። አዎ የምዝገባዎቹ አንድ ማዕከል ጤና ጣቢያ፣ ሁለት ደግሞ አንድ ማዕከል ሆስፒታል አለን። ከዛ ቁጭ ብለን ስንመዘግብ ህጻናት በወቅቱ እንዲመዘገቡ ከተወለዱ ከ0 እስከ 90 ቀን ባለው ካልተመዘገቡ ክፍያው እንደሚጨምር ቢያንስ በዚህ ወቅት ሲመዘገቡ ህጻናት ራሱ ለቀጣይ ያላቸው ጥቅምና ጉዳቱን ራሱ እያስረዳን በዚህ መሰረት ወላጆች ራሱ ከኛ ጋር እየተከታተሉ እኛ ከምንነግራቸው ይልቅ አሁን ወላጆች ራሳቸው እየተነሳሱ የሚሰሩበት የሚያስመዘገቡበት ወቅት ነው ያለ። ወጣቶች ከአድማጭ ቡድኖች፣ ከሃይማኖት አባቶች፣ ከድር ሰብሳቢዎች፣ ከሀገር ሽማግሌዎች ከነዛ ጋር በጋራ ከአቢ ኮሚቴዎች፣ ከአድማጭ ቡድኖች፣ ከአሳዋቂዎች ራሱ በየሰፈሩ አንዳንድ አሳዋቂ ያለንና እነዛ አሳዋቂዎች ማን እንደወለደ ማን ልደት እንዳላስመዘገበ መረጃውን ለኛ ይሰጡናል። እኛ ደግሞ ቢያንስ ወይ እዚህ ጤና ጣቢያ መጠን ካለበለዚያ ከምንሰራበት ቢሮ ጽህፈት ቤታችን ላይ ቁጭ ብለን እያለን መጥተው ያስመዘግባሉ። ያለው ጠቀሜታኛ ያው ልጆቻችሁን በወቅቱ ብታስመዘግቡ ቢያንስ ፓስፖርት ለማውጣት፣ ትምህርት ቤት ለመግባት፣ አካውንት ለመክፈት፣ ማንነታቸውን ለማወቅ እኛ ድሮ በስንወለድ የኛን ምንነት አናቅም። ስንት አመትሽ ነው ተብለሽ እንኳን ልጅሽን ለማስመዝገብ ስትመጪ ባታውቂውን ልጅሽ ግን የኔ ህይወት ታሪክ ይሄ ነው ብሎ ማወቅ ይችላል። ስለዚህ እስከዚህ ድረስ አለኮ ይሄ ልዩነት ከኛ ላይ ልጆቻችን መውረስ አለባቸው እያለ ግንዛቤ ስንፈጥርላቸው ብዙዎቹ እየረዱንና አዎ ትክክል ነው ብለው አሁን ላይ ለትምህርት ቤት ሲያስመዘግቡ ራሱ ያልወሳኝ ኩነት መመዝገብ አይቻልም። ከነዚህ ከማን ጋር ነው ቅንጅቱ? ከመምህራን ከርሰ መምህራን ጋራ፣ ከጤና ተቋማት ከጤና ኤክስቴንሽኖች ክትባት ከሚከትቡት ጋር ስብሰባዎች ይካሄዳሉ። ለምሳሌ ምክር ቤት ሲካሄድ የህፃናት ፓርላማ ይኖራል። ህፃናት ፓርላማ ላይ የህፃናት ተገቢውን መረጃ እኛ እንሰጣቸዋለን። ልክ አሁን እንደኛ ቀበሌ በምክር ቤት እቅድ ክንውናችንን ይሄን ያክል ታቅዷል፣ ይሄን ያክል እንሰራለን፣ ይሄን ያክል ህጻን እናስመዘግባለን፣ ይሄን ያክል ጋብቻ እናስፈጽማለን፣ ይሄን ያክል ሞት አለ፣ ይሄ በዚህ አግዙን ስንል የሞትን እንኳን ቢያንስ የድር እንትኑ አመራሩ ዛሬ ሙቶ ከሆነ ነገ ለማስለቀስ ሲል ማንም እንትን ይህን ሳይወስድ ማስለቀስ አይቻልም። እንደኛ ቀበሌ ማለት ነው። ምክንያቱም ተቀናጅተን ስለምንሰራ ማለት ነው። በእኛ ቀበሌ ልክ ቅድም እንዳልኩት ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከአድማጭ ቡድኖች፣ ከወጣቶች፣ ከሴት አደረጃጀቶች፣ ከርሰ መምህራን ከሁሉም አካላት ጋር በመግባባት ሁሉንም ሰርቲፋይ ያልሆነ ህጻን መኖር የለበትም በሚል በቆራጥነት ገብተን ስራ እየሰራን
አንድም ህፃን ሰርቲፋይ ያልሆነ ከዚህ መኖር የለበትም። በቃ እንደዚህ ነው። ሁሉም በተነሳሽነት እየሰራን ያለን ስቲል አሁን ላይ ፖሊዮ ጀምሯልና በዛም ራሱ ከ5 አመት በታች ህፃን ሆኖ የለት ሰርቲፊኬት ያልወሰደ ካለ እኔ ራሱ ዛሬ ነው እንጂ ሆንኩኝ አብሬ እየዞርኩ እየመዘገብኩ የሚመጣውን ቀበሌ ይመጣል አለበለዚያ እንትን ልጄ ቤት ለቤት እየመዘገቡበት ያለበት ሁኔታ ነው ያለ። አደረጃጀቱ ግን የአድማጭ ቡድን በሬዲዮ ጭምር በተደገፈ ውይይት እያደረግን ቃለ ጉባኤ ያለው ህገ ደንብ ያለው በዚህ ስቲል እስከዚህ ድረስ ባለው ነው እየተወያየን ያለ። ማያትም የሚዳሰስ የሚታይ ስለሆነ ነው መናገር ምችል። ያስገኘው ጠቀሜታ ብለው የሚወስዱት በወቅቱ ስላስመዘገቡ እናቶቻቸው ጥቅም አግኝተዋል። ምክንያቱም በቡክ ይከፍቱላቸዋል። አካውንት ማለት ትምህርት ቤት ያስመዘግባሉ። በወቅቱ ስላስመዘገቡ ወላጆች ደግሞ በቃ ደስተኛ ናቸው። ስለዚህ እኛም ጥቅምና ጉዳቱን ስላስረዳናቸው ጥቅምና ጉዳቱን ተረድተው እነሱ እየወሰዱ ያሉበት ሁኔታ ነው ብለን እናስባለን። እንደኛ ቀበሌ የምዝገባ አፈጻጸማችን ያው በእቅድ በተሰጠን መሰረት በአመቱ እቅድ በወሩ እቅድ በሩብ አመቱ እቅድ ነው እያወጣን ያለ። የሩብ አመት እቅድ 60 ነው፣ ክንውን 290 ነው። ልደት 547 ደርሰናል ፐርሰንት ላይ ማለት ነው። ጋብቻ 485% ላይ ነን። ሞት 112% ላይ ነን። ፍቺ 300% ደርሰናል። ይሄ የሩብ አመቱ ነው። እንደ አመት እቅዳችን ልደት እቅድ 130 ነው፣ ክንውን 290፣ ፈጻጽም 204 61% ላይ ነን። ጋብቻ እቅድ 19 ነው፣ ክንውን 34፣ አፈጻጽም 176 94% ላይ ነን።